ይህ ድምፅ አሁን የሰማችሁት የባንክ አካውንታችሁ ላይ በየደቂቃው ቢጮህ ምን ይሰማችኋል? ብዙ ሰው ገንዘብ ለመስራት ላብና ወዝ ያስፈልጋል ይላል። በ2026 ተኝታችሁ እየተዝናናችሁ ወይም ከቤተሰባችሁ ጋር ጊዜ እያሳለፋችሁ በወር ከ10,000 በላይ ማግኘት ትችላላችሁ። ምስጢሩ ደግሞ አየር ላይ ያለ ዕቃ መሸጥ ነው። አየር ላይ ያለ ዕቃ ስል ግራ ሊገባችሁ ይችላል። ዴሊቨሪ የሌለው መጋዘን የማይጠይቅ አንድም ቀን ዕቃ አለቀብኝ የማትሉበት ቢዝነስ ቢኖርስ? ዲጂታል ምርቶች ማለት እውቀታችሁን፣ ክህሎታችሁን ወይም መፍትሄዎቻችሁን አንድ ጊዜ ሰርታችሁ ለሚሊዮኖች ደጋግማችሁ የምትሸጡበት የወርቅ ማዕድን ነው። ዛሬ የምነግራችሁ ነገር ተራ ወሬ አይደለም። የዓለምን የንግድ ስርዓት እየቀየረ ያለ ትልቅ እድል ነው። አስቡት፣ $50 የሚወጣ አንድ ዲጂታል ምርት በቀን ለ7 ሰው ብቻ ብትሸጡ በወር መጨረሻ $10,500 አካውንታችሁ ውስጥ ይገባል። 8 ቢሊዮን ህዝብ ባለበት ዓለም ላይ በቀን 7 ሰው ማግኘት ከባድ አይደለም። የሚያስፈልጋችሁ ትክክለኛው ሲስተምና የማይታለፍ ሁክ ብቻ ነው። ብዙዎች ይህንን ምስጢር ይዘውት ሊቀብሩት ይፈልጋሉ። እኔ ግን ዛሬ ቁልፉን በእጃችሁ እሰጣችኋለሁ። እና ደግሞ አንድ ትልቅ የምስራች አለኝ። በዚህ ቪዲዮ ውስጥ የምጠቅሳቸውን ሁሉንም መሳሪያዎች፣ ድረገጾችና ምርጥ የተባሉ የዲጂታል ምርት ሀሳቦችን ዝርዝር ከታች ባለው ዲስክሪፕሽን ቦክስ ውስጥ አስቀምጬላችኋለሁ። ቪዲዮን አይታችሁ እንደጨረሳችሁ በቀጥታ ወደ ስራ መግባት እንድትችሉ ሁሉም ነገር አዘጋጅቼላችኋለሁ። ይህ ቪዲዮ የእናንተን የገንዘብ ታሪክ ለመቀየር የመጣ ነው። ምን ልሽጥ፣ የት ልሽጥ፣ እንዴት ሰዎች እንዲገዙ ላድርግ ለሚሉ ጥያቄዎች መልሱን ይዤላችኋለሁ። አሁን አይምሯችሁን ክፍት አድርጉ፣ ምክንያቱም በሚቀጥለው ጥቂት ደቂቃ ውስጥ የምታዩት ነገር ከዚህ በፊት ስታስቡት የነበረውን የገቢ ምንጭ ሙሉ በሙሉ ይገለብጣል። ጊዜው የዲጂታል አርበኞች ነው። ከቆዩና ካረጁ አሰራሮች ወጥታችሁ አየር ላይ ያለ ዕቃ በመሸጥ የዶላር ማሽን ለመሆን ተዘጋጅታችኋል? ከተዘጋጃችሁ እንቀጥል። አሁን የምንገኝበት የ2026 ዓ.ም የዲጂታል አብዮት ከፍተኛ ደረጃ ላይ የደረሰበት ወቅት ነው። በዚህ ክፍል ውስጥ አየር ላይ ያለ ዕቃ ወይም ደግሞ ዲጂታል ምርት ስንል ምን ማለታችን እንደሆነና ለምን አሁን ላይ ትልቁ የሀብት ማፍሪያ መንገድ እንደሆነ በጥልቀት እንመለከታለን። ብዙዎቻችሁ ዕቃ መሸጥ ስትባሉ በአይምሯችሁ የሚመጣው ሱቅ መክፈት፣ ዕቃ ከቻይና ማስመጣት፣ መጋዘን መከራየትና ደንበኛ ጋር ለማድረስ በሞተር በጭነት በመኪና መንከራተት ሊሆን ይችላል። ነገር ግን የዲጂታል ምርት ይህንን ሁሉ ውጣ ውረድ ወደ ዜሮ ይቀንሳል። ዲጂታል ምርት ማለት በአካል የማይዳሰስ ነገር ግን በውስጡ ከፍተኛ መፍትሄ፣ እውቀት ወይም መዝናኛ የያዘ እና በኢንተርኔት አማካኝነት የሚላክ ፋይል ነው። ይህ ፋይል በፒዲኤፍ የተቀረጸ የቪዲዮ ስልጠና፣ የዲዛይን ቴምፕሌት፣ የኮምፒውተር ሶፍትዌር ሊሆን ይችላል። ትልቁና አስደናቂው ምስጢር ያለው እዚህ ጋር ነው። አንድ የዲጂታል ምርት ለመስራት የሚፈጅባችሁ ጊዜና ጉልበት አንድ ጊዜ ብቻ ነው። አንድ የጥራት ያለው ኮርስ ወይም መመሪያ አዘጋጅታችሁ ካጠናቀቃችሁ በኋላ ያንን ምርት ለ1,000 ወይም ለ1 ሚሊዮን ሰው ለመሸጥ የሚጠይቃችሁ ተጨማሪ ወጪ ዜሮ ነው። ይህ በቢዝነስ ዓለም ዜሮ ማርጂናል ኮስት ይባላል። በአካል የሚዳሰስ ዕቃ ቢሆን ኖሮ ለእያንዳንዱ ደንበኛ አዲስ ዕቃ ማምረት ወይም ደግሞ መግዛት ይኖርባችሁ ነበር። በዲጂታል ምርት ግን ኮፒው ማለቂያ የለውም። የአሁኑን የገበያ መረጃ ስንመለከት ደግሞ ነገሩ ይበልጥ አጓጊ ይሆናል። በያዝነው በ2026 የዓለም የዲጂታል ምርት ገበያ ከ157 ቢሊዮን ዶላር በላይ ደርሷል። ይህ ቁጥር በየዓመቱ 26 በመቶ እያደገ ሲሆን በቅርብ ዓመታት ውስጥ ከግማሽ ትሪሊዮን በላይ ይነካል ተብሎ ይጠበቃል። ለምን ይመስላችኋል? ምክንያቱም የሰው ልጅ አኗኗር ተቀይሯል። አሁን ላይ ሰዎች መረጃን ፍለጋ ቤተ መጻሕፍት አይሄዱ ወይም ለአንድ ቀላል ስራ ባለሙያ ቀጥረው ሳምንታትን አይጠብቁም። ይልቁንም በስልካቸው ከፍለው ወዲያውኑ ዳውንሎድ የሚያደርጉትንና ችግራቸውን የሚፈታላቸውን ዲጂታል ምርት ይመርጣሉ። ሰዎች አሁን ላይ ለምን በከፍተኛ ሁኔታ ዲጂታል ምርቶችን እየገዙ እንደሆነ 3 ዋና ዋና ምክንያቶች ልንገራችሁ። አንደኛው የጊዜ ዋጋ ነው። ለምሳሌ አንድ ሰው የራሱ የቢዝነስ ፕላን ከዜሮ ተነስቶ ለመጻፍ 3 ቀን ሊፈጅበት ይችላል። አንተ ግን በ10 ወይም በ20 የተዘጋጀ ቢዝነስ ቴምፕሌት ብታዘጋጅ ካቀረብክለት ሰውየው 3 ቀኑን ከማባከን ይልቅ ያንተን ምርት ገዝቶ በ30 ደቂቃ ስራውን መጨረስ ይመርጣል። አንተ የምትሸጥለት ፋይሉን ሳይሆን ጊዜውን ነው። ሁለተኛው ምክንያት ልዩ እውቀት ወይም ስፔሻላይዝድ ኖሌጅ። አሁን ላይ ሰዎች ጠቅላላ እውቀት ሳይሆን ውጤት የሚያመጣ የተወሰነ እውቀት ይፈልጋሉ። እንዴት ዩቲዩብ ቻናል መክፈት ይቻላል የሚል 30 ደቂቃ ጥራት ያለው ቪዲዮ ካዘጋጀ ያንን መረጃ ፈልገው የሚመጡ ሺዎች አሉ። ሶስተኛው ተደራሽነት ነው። በ2026 በኢንተርኔት በአማካኝ ኢትዮጵያ ቁጭ ብላችሁ አሜሪካ፣ አውሮፓ ወይም እስያ ላለ ደንበኛ ምርታችሁን በሰከንዶች ውስጥ ማድረስ ትችላላችሁ። ክፍያውም ቢሆን በዲጂታል መንገዶች በቀጥታ ወደ አካውንታችሁ ይገባል። በወር $10,000 የመስራት ግብ ላይ ለመድረስ የሚያስፈልገው ቁጥር ነው። ለምሳሌ $50 የሚያወጣ አንድ የዲጂታል ስልጠና ወይም መመሪያ ቢኖራችሁ በቀን ለ7 ሰዎች ብቻ በተሸጡ በወር $10,500 ይገባላችኋል። 8 ቢሊዮን ህዝብ ባለበት ዓለም ላይ የእናንተ ምርት የሚያስፈልጋቸው 7 ሰዎች በቀን ማግኘት የማይችል አይመስላችሁ? ትክክለኛውን ምርትና ትክክለኛውን ማርኬቲንግ ካላችሁ በጣም ቀላል ነው። ስለዚህ ዲጂታል ምርት ማለት የአሁኑ ዘመን አዲሱ ወርቅ ነው። ምንም አይነት ካፒታል ሳይጠየቃችሁ፣ መጋዘን ሳያስፈልጋችሁ፣ አንድም ቀን ዕቃ አለቀብኝ ሳትሉ እውቀታችሁንና ጊዜያችሁን ወደ ገንዘብ የምትቀይሩበት ትልቁ የገቢ ምንጭ ነው። አሁን ጥያቄው ዲጂታል ምርት ይሸጣል ወይ ሳይሆን እናንተ የዚህ ግዙፍ ገበያ ተከፋይ ለመሆን መቼ ትጀምራላችሁ የሚለው ነው።
እስኪ ለአንድ ደቂቃ ቆም ብላችሁ አስቡ። በዓለማችን ላይ ያሉ እጅግ ባለጸጋ ሰዎች ብትመለከቱ እንደ ጄፍ ቤዞስ፣ ቢል ጌትስ ወይም ኤለን መስክ ያሉ ሰዎች ሀብታም የሆኑት አንድ ዕቃ ለሰው በአካል በማድረስ ብቻ አይደለም። ሀብታም የሆኑት ሊባዙ የሚችሉ ወይም ስኬለብል ሲስተሞችን በመፍጠር ነው። አሁን ግን በ2026 ዓ ም ያ ግዙፍ የሀብት ማፍሪያ በር ለእናንተም በራፉ ክፍት ሆኗል። አንድ የሚያስደነግጥ እውነታ ልንገራችሁ። በአሁኑ ሰዓት በዓለም ላይ በየቀኑ በሺዎች የሚቆጠሩ ሰዎች ሚሊዮነር እየሆኑ ነው። ከእነዚህ ውስጥ ደግሞ ከግማሽ በላይ የሚሆኑት ምንም አይነት የፋብሪካ እውቀት የሌላቸው፣ አንድም ሰራተኛ የማያስተዳድሩና ከቤታቸው ሶፋ ላይ ሳይነሱ በላፕቶፖቻቸው ብቻ አየር ላይ ያለቃ የሚሸጡ ወጣቶች ናቸው። ለምን መሰላችሁ? የዲጂታል ምርት ኢንፋይናይት ስኬሌቢሊቲ ነው ያለው፣ ወይም ወሰን የሌለው የመዛባት አቅም ስላለው ነው። እስኪ በምሳሌ ላስረዳችሁ። አንድ ዳቦ ጋጋሪ 1000 ዳቦ ለመሸጥ 1000 ጊዜ መጋገሪያ ውስጥ መክተት አለበት። 1000 ጊዜ ዱቄት መግዛትና 1000 ጊዜ መልፋት አለበት። እናንተ ግን አንድ የአመጋገብ መመሪያ ወይም ኢቡክ አንድ ጊዜ ብቻ ትጽፋላችሁ። ያንን መጽሐፍ 1 ሚሊዮን ሰው ቢገዛው የእናንተ ስራ አንድ ጊዜ ብቻ ነው። ወጫችሁ አይጨምርም፣ ትርፋችሁ ግን ወደ ሰማይ ይተኮሳል። ሌላው ልባችሁን የሚያቆም እውነታ ደግሞ ይሄ ነው። በሚሊዮን የሚቆጠር ዶላር ለማግኘት የግድ ሊቅ መሆን አያስፈልጋችሁም። የሚያስፈልጋችሁ ትክክለኛ መሳሪያ ብቻ ነው። አሁን በ2026 ዓ ም ባለንበት ዘመን አርቲፊሻል ኢንተለጀንስ ስራውን ሁሉ ጨርሶላቸዋል። እንደ ቻት ጂፒቲ ያሉ መሳሪያዎች መጽሐፍን ይጽፉላቸዋል። እንደ ሚድጆርኒ ያሉ ሶፍትዌሮች ዲዛይኑን ይሰሩላቸዋል። እንደ ካንቫ ያሉ ፕላትፎርሞች ደግሞ ምርታችሁን እንደ ወርቅ አሳምረው ያሽጉላቸዋል። ሂሳቡን እስኪ እናስለው። $20 ብቻ የሚወጣ አንድ ዲጂታል ምርት ቢኖራችሁ፣ ለምሳሌ ለቲክቶክ ሰሪዎች የሚሆን የቪዲዮ ኤዲቲንግ ቴምፕሌት በሉት። ይህ ምርት በዓለም ዙሪያ ካሉ በቢሊዮን ከሚቆጠሩ ሰዎች መካከል 50,000 ሰዎች ብቻ ቢገዟችሁ እናንተ ሚሊዮነር ናችሁ ማለት ነው። 50,000 ሰው ደግሞ በኢንተርኔት ዓለም ውስጥ ከአንድ ጠብታ ውሃ ያነሰ ቁጥር ነው። ብዙዎቻችሁ እኔ ምን እውቀት አለኝ ትሉ ይሆናል። እውነታው ግን ማንኛውም ሰው ለሌላው የሚተርፍ እውቀት አለው። ምግብ ማብሰል ትችላለህ? የምግብ አዘጋጀት መመሪያ ሽጥ። እንግሊዝኛ ትችላለህ? የመማሪያ ፒዲኤፍ አዘጋጅ። ኤክሴል ትችላለህ? የሂሳብ መዝገብ ቴምፕሌት አውጣ። በጥንቱ ዘመን ሀብታም ለመሆን መሬት ወይም ወርቅ ሊኖር ይገባ ነበር። አሁን ግን ሀብታም ለመሆን የሚያስፈልግ መሬት ኢንተርኔት ነው። ወርቁ ደግሞ በእጃችሁ ያለው ዲጂታል ፋይል ነው። ትልቁ ልዩነት መሳሪያውን ተጠቅመው መጀመር በሚደፍሩት እና አይቻልም ብለው በሚቀመጡት ሰዎች መካከል ብቻ ነው። ታዲያ እናንተ ሀሳብ የትኛው ወገን ነው? አሁን ዋናው ጥያቄ ጋር እንምጣ። ይህ ሁሉ ሀብት የሚገኝበት ዲጂታል ምርት እንዴት ነው የምሰራው? የግድ የኮምፒውተር ሳይንስ ዲግሪ ወይም ደግሞ የዲዛይን እውቀት ያስፈልገኛል ብላችሁ ካሰባችሁ መልሱ አጭርና ግልጽ ነው። በፍጹም። በ2026 የምንኖር ሰዎች አንድ ትልቅ በረከት አለን። እርሱም አርቲፊሻል ኢንተለጀንስ ወይም ኤአይ ነው። እነዚህ መሳሪያዎች የእናንተ የግል ሰራተኞች፣ ጸሐፊዎችና ዲዛይነሮች ናቸው። ያለምንም ክፍያ 24 ሰዓት ይሰሩላቸዋል። የመጀመሪያውና ትልቁ መሳሪያችሁ ቻት ጂፒቲ ነው። ብዙ ሰዎች ቻት ጂፒቲ ለወሬ ብቻ ነው የሚጠቀሙበት። እናንተ ግን የገንዘብ ማሽን ታደርጉታላችሁ። አንድ የኢቡክ ሀሳብ ካላችሁ ቻት ጂፒቲ ሙሉን ይዘት፣ ምዕራፎቹንና ዝርዝር መረጃውን በጥቂት ደቂቃ ውስጥ ያዘጋጅላቸዋል። ለምሳሌ ለጀማሪዎች የሚሆን የክሪፕቶ መተግበሪያ ማዘጋጀት ብትፈልጉ ቻት ጂፒቲ መረጃውን ሰብስቦ አቀናጅቶ አስተካክሎ ይጽፍላቸዋል። እናንተ የምታደርጉት ትክክለኛውን ጥያቄ መጠየቅ ብቻ ነው። ሁለተኛው መሳሪያ ደግሞ የዲዛይን ንጉስ የሆነው ካንቫ ነው። የጻፋችሁትን መጽሐፍ ወይም ያዘጋጃችሁትን ቴምፕሌት ሰዎች በሺዎች የሚቆጠር ዶላር አውጥተው እንዲገዙት ውበት ያስፈልጓል። ካንቫ ውስጥ በሺዎች የሚቆጠሩ ቴምፕሌት አሉ። የጻፋችሁትን ጽሁፍ እዚያ ውስጥ ኮፒ ፔስት ማድረግ ብቻ ነው። በዓለም አቀፍ ደረጃ ተወዳዳሪ የሆነ እጅግ ማራኪ ምርት ማውጣት ትችላላችሁ። ፕሮፌሽናል ዲዛይነር መቅጠር ያስፈልጋችሁ፣ ካንቫ ራሱ ያንን ስራ ይሰራላችሁ። ጥራት ያላቸው ምስሎችና ስዕሎች ከየት ያገኛሉ? እዚህ ጋር ነው ሚድጆርኒ የሚመጣው። እነዚህ የኤአይ መሳሪያዎች እናንተ በጽሁፍ የምትነግሯቸው ማንኛውም አስደናቂ ምስል ወደ እውነት ይቀይሩታል። ለምርታችሁ የሚሆን የፊት ገጽ ወይም ደግሞ በውስጡ የሚካተቱ ምስሎችን በሰከንዶች ውስጥ ይፈጥሩላችኋል። እነዚህ ምስሎች የእናንተ ብቻ ናቸው። የባለቤትነት ጥያቄ መብት አይነሳባችሁ። ምናልባት ደግሞ እኔ የቪዲዮ ኮርስ ነው መስራት የሚፈልገው ካላችሁ ካፕከትና ሃይጂን የመሳሰሉ መሳሪያዎች ተጠቀሙ። ፊታችሁን ማሳየት ካልፈለጋችሁ እንኳን ኤአይ የእናንተን ድምፅ ተክቶ ወይም የእናንተን አምሳያ ወይም አቫታር ፈጥሮ ትምህርቱን እንዲያስተምር ማድረግ ትችላላችሁ። አስቡት፣ በፊት አንድን መጽሐፍ ጽፎ አርሙ፣ ዲዛይን አድርጎ አሳትሙ ለገበያ ማቅረብ ወራትን ወይም ዓመታትን ይፈጅ ነበረ። ዛሬ ግን በእነዚህ የኤአይ መሳሪያዎች ታግዛችሁ ጠዋት የጀመራችሁትን ምርት ማታ ለሽያጭ ማቅረብ ትችላላችሁ። ይህ ማለት የሀብት ፍጥነት ጨምሯል ማለት ነው። ትልቁ ስህተት ሁሉን ነገር እኔ ልስራው ብሎ መጨነቅ ነበር። አሁን ግን አይጠበቅባችሁ። የእናንተ ስራ ሀሳብ ማመንጨትና እነዚህን የኤአይ መሳሪያዎች ማዘዝ ብቻ ነው። መሳሪያዎቹን በደንብ በተጠቀማችሁ ቁጥር የምርታችሁ ጥራት ይጨምራል። ጥራቱ በጨመረ ቁጥር ደግሞ የደንበኛችሁ ቁጥርና የገበያችሁ ቁጥር ይጨምራል። እሺ፣ አሁን ምርቱን በሚገራርሙ የኤአይ መሳሪያዎች አዘጋጅታችኋል። ነገር ግን አንድ ትልቅ እውነት ልንገራችሁ። ምርት ኖሯችሁ ማንም ካላየው ገቢው ዜሮ ነው። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። ማን ይገዛኛል ብለው ይጨነቃሉ። እኔ ግን የምላችሁ አሁንም በ2026 ደንበኛ ፍለጋ አትሄዱ። ደንበኛ ራሱ ተንበርክኮ እንዲመጣ ታደርጉታላችሁ። እንዴት? ኢንቪዚብል ማርኬቲንግ ወይም በማይታይ የማስታወቂያ ጥበብ። የመጀመሪያውና ትልቁ የሽያጭ ማሽን ቲክቶክ እና ኢንስታግራም ሪል ናቸው። አሁን ባለንበት ዘመን ቲክቶክ ምርት መሸጫ ብቻ ሳይሆን የሀብት ምንጭ ነው። እዚህ ጋር አንድ ነገር እንድታውቁልኝ ይፈልጋሉ። ቲክቶክ ላይ ወጥታችሁ ይህን ግዙኝ ብላችሁ አትለምኑ።
እንዲያውም አትሽጡ፣ ይልቁንም መፍትሄውን አሳዩ። ለምሳሌ የክብደት መቀነሻ ዲጂታል መመሪያ ካላችሁ እንዴት በ7 ቀን ውስጥ ወዴን ቀነስኩ የሚል የ15 ሰከንድ ቪዲዮ ስሩ። በመጨረሻ ላይ ደግሞ ሙሉ መመሪያውን በሊንኩ ላይ ይገኛል ብሉ። ያ ቪዲዮ ቫይራል በወጣ ቁጥር እናንተ ተኝታችሁ ሳንቲሙ ወደ አካውንታችሁ ይገባል። ሁለተኛውና በብዙዎች ዘንድ የማይታወቀው የወርቅ ማዕድን ፒንትረስት ነው። ፒንትረስት ፎቶ ማያ ብቻ እንዳይመስላችሁ። በ2026 ፒንትረስት ለዲጂታል ምርቶች በተለይም ለቴምፕሌት፣ ለፕላነሮች፣ ለኢቡኮች ትልቁ የፍለጋ ሞተር ነው። አንድ የለጠፋችሁት ወይም ፖስት ያደረጋችሁት ፒን ለአመታት ለሰዎች እየታየ ሽያጭ ያመጣላችኋል። ይህ ማለት ኤቨርግሪን ትራፊክ ወይም የማይነጥፍ የደንበኛ ፍሰት ማለት ነው። ሶስተኛው ስልት ደግሞ ዩቲዩብ ሾርት ነው። ዩቲዩብ አሁን ላይ አጫጭር ቪዲዮዎች በጣም እያበረታታ ነው። ስለ ዲጂታል ምርት ጥቃቅን መረጃዎች የሚሰጡ ቪዲዮዎችን በመልቀቅ ተመልካቹን ወደ ዋናው መሸጫ ገጻችሁ መውሰድ ትችላላችሁ። አስተውሉ፣ ዩቲዩብ ላይ የሚመጣ ደንበኛ ለማወቅ የሚፈልግ ደንበኛ ስለሆነ የእናንተን የዲጂታል ኮርስ ወይም መመሪያ ለመግዛት በጣም ቅርብ ነው። አንድ አይምሮ የሚያስት ሚስጥር ንገራችሁ። በ2026 ቫይራል ለመሆን የግድ በሚሊዮን የሚቆጠር ተከታይ አያስፈልጋችሁ። አዲሱ አልጎሪዝም የሚፈልገው ጥራት ያለው ይዘት ብቻ ነው። 0 ተከታይ ኖሯችሁ የሰውን ችግር የሚፈታ አንድ ቪዲዮ ከለቀቃችሁ በሚሊዮኖች ለሚቆጠሩ ደንበኞች ያደርስላችኋል። ይህ ማለት በአንድ ምሽት ውስጥ ህይወታችሁ ሊቀየር ይችላል ማለት ነው። ሌላው ትልቁ መሳሪያ ኢሜል ማርኬቲንግ ነው። ለሰዎች መጀመሪያ ነፃ የሆነ ትንሽ መረጃ ስጧቸው። ለምሳሌ የ5 ቀን ነፃ ስልጠና በሉ። ሰዎች ያንን ለማግኘት ኢሜላቸውን ይሰጧቸዋል። ከዚያ በኋላ እናንተ በየቀኑ አውቶማቲክ በሆነ መንገድ ምርቶቻችሁን የሚያስተዋውቅ ኢሜል እንዲደርሳቸው ታደርጋላችሁ። እናንተ ሌላ ስራ ላይ ብትሆኑ ሲስተሙ ለሰዎች ደብዳቤ እየላከ ይሸጥላቸዋል። አስቡት፣ በቲክቶክ ደንበኛ ተስባላችሁ፣ በፒንትረስት የሁል ጊዜ ተመልካች ታገኛላችሁ፣ በኢሜል ደግሞ ሽያጩን ታጠናቀቃላችሁ። ይህ ነው የ2026 ዲጂታል ማኒ ሉፕ የሚባለው። በአካል ሄዳችሁ አንድ ሰው ብዙኝ አትሉ። ሲስተሙ፣ ቪዲዮ እና ኢንተርኔቱ የእናንተን የ24 ሰዓት ሽያጭ ሰራተኛ ይሆናል። አሁን ምርቱን አውቃችኋል፣ መሳሪያውን አግኝታችኋል፣ የት እንደምትሸጡም ተረድታችኋል። አሁን የቀረው አንድና አንድ ነገር ብቻ ነው። እሱም መጀመር። መፍራትና መጠራጠር ካፒታላችሁን እየበላው። አሁን ተነሱና ይህንን የዲጂታል ወርቅ ማዕድን መቆፈር ይጀምሩ። አሁን ሁሉንም ሚስጥር አውቃችኋል። ምርቱ ምን እንደሆነ፣ እንዴት በኤአይ እንደሚሰራ፣ የት እንደሚተዋወቅ ተረድታችኋል። ነገር ግን አንድ እውነት ልንገራችሁ፣ 90% የሚሆኑት ይህንን ቪዲዮ የሚያዩ ሰዎች እዚህ ጋር ያቆማሉ። ነገ ጀምራለሁ ይላሉ፣ ግን ያ ነገም ነገ ያመጣል። እናንተ ግን ከነዚያ 90% ሰዎች መካከል እንዳትሆኑ ፈልጋለሁ። ለዚህም ነው የመጀመሪያውን ሽያጭ እንዴት ማግኘት እንደምትችሉ የመጨረሻውና ወሳኙን ስልት የማካፍላችሁ። የመጀመሪያው ምስጢር፣ ፍጹም የሆነ ነገር አትጠብቁ። ብዙ ሰዎች ምርቴ ምርጥ መሆን አለበት ብለው ለወራት ሲጨነቁ እድሉ ያመልጣቸዋል። ነገር ግን ዛሬውኑ ሚኒመም ቫሊዩ ፕሮዳክት ወይም በትንሽ ጥረት የሚሰራ መፍትሄ አዘጋጁ። ምናልባት 5 ገጽ ብቻ ያለው ፒዲኤፍ መመሪያ ሊሆን ይችላል። ዋናው ነገር ገበያ ውስጥ መግባት ነው። አንድ የመጀመሪያውን $10 ስትሰሩ አይምሯችሁ ይችላል የሚል ምልክት ይሰጣችኋል። ያቺ የመጀመሪያ ሽያጭ ናት ወደ $10,000 የምታደርሳችሁ። ሁለተኛው ስልት በነፃ በመስጠት እምነት መገንባት። መጀመሪያ ምርታችሁን ለጥቂት ሰዎች በነፃ ስጡና አስተያየታቸውን ተቀበሉ። ሰዎች ሌላ ሰው ሲገዛና ሲጠቀም ካዩ የእናንተን ምርት ለመግዛት አይፈሩም። በ2026 ሶሻል ፕሩፍ ወይም የሰዎች ምስክርነት ከማንኛውም ማስታወቂያ በላይ ዋጋ ነው። እነዚህን አስተያየት በቲክቶኮቻችሁ፣ በሽያጭ ገጻችሁ ላይ ስታስቀምጡ ሽያጩ በራሱ ጊዜ ይጨምራል። አስቡት፣ ይህንን ቪዲዮ አይታችሁ ሲጨርሱ በዓለም ላይ ያለ አንድ ሰው የእናንተን እርዳታና እውቀት ይፈልጋል። እናንተ ያላችሁ መረጃ የሌላው ሰው ህይወት ሊቀይር ይችላል። ያንን መረጃ አፍናችሁ በመያዛችሁ እናንተም ድሃ እየሆናችሁ ነው። ያም ሰው መፍትሄ እያጡ እየተቸገረ ነው። ስለዚህ ቢዝነስ ገንዘብ ማግኛ ብቻ ሳይሆን እውቀትንም ለዓለም ማካፈያ ድልድይ ነው። አሁን የመጨረሻው ጥሪ ለእናንተ፣ ዛሬውኑ አንዲት ትንሽ እርምጃ ወሰዱ። የዲጂታል ምርት ሀሳባችሁን በወረቀት ላይ አስቡ፣ ወይም ቻትጂፒቲን ከፍታችሁ አርዕስቱን አውጡ። በወር $10,000 መስራት ህልም አይደለም፣ ተከታታይነት ያለው ስራ ውጤት ነው። በየቀኑ 1% ብታደርጉ በአመቱ መጨረሻ ላይ የት እንደምትደርሱ አስቡ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ላይክ ማድረጋችሁን እንዳትረሱ። ወደ ዲጂታል ሚሊዮነርነት ለምታደርጉት ጉዞ ተጨማሪ መመሪያዎችን ለማግኘት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከታች ባለው ኮመንት ላይ እጀምራለሁ ብላችሁ ጻፉ። እኔም ለጀማሪዎች የሚሆን ልዩ ስጦታ አዘጋጅቻለሁ። ያስታውሱ፣ ዓለም እየተቀየረች ነው። እናንተም አብራችሁ ተቀየሩ። ጊዜያችሁንና እውቀታችሁን ወደ ዲጂታል ሀብት የምትቀይሩበት ሰዓት አሁን ነው። በሚቀጥለው ቪዲዮ እስክንገናኝ ስኬታማና ብልህ ሁኑ። ቻው።